ክርስቲያን ደሽ ያለው ይባርክልን ይቀድስልን ያስብርልን በዚህ ያላችሁ ወንድሞች እግዚአብሔር ይባርካችሁ ይህን ስራ የምታስተባብሩት ወንድሞች ሰላም በጎ አድርጎት ድርጅት ሰብሳቢዎች እግዚአብሔር ይባርካችሁ ይህንም የሰጡት ለወንድሞች ሰልፎች ድጋፍ ይሆናል የለረዱትንም እግዚአብሔር ባሉበት ይጠብቅልን አቡነ ዘበሰማያት አቡነ ዘበሰማያት ቅዱስ እግዚአብሔር ስም የተባረከ ያርግልን አሜን የክብሬ መመኪያ ደስታና ሕይወቴ ሌላ ምን አብታለኝ አገሬ ናት ሀብቴ አሳዬ እሰይ 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 ዛሬም እሰይ ነገም እሰይ ኢትዮጵያ መዬ ፍሬዋ ቀለቤ እሰይ እሰይ አየሯ ሽታዬ እሰይ እሰይ የማይቆረቁረኝ እሰይ እሰይ ምድሯ መኝታዬ እሰይ እሰይ ዘርቼ ያጨድኩባት ባጌጥ ያማርኩባት ወግ ማረግ ሲሳይን ጥጋብ ያየሁባት የእውቀት ግብይት ወግ የቃኘሁባት የማታሳፍረኝ ሀገሬ ቤቴ ናት ሀገሬ እናቴ ናት ሀገሬ ርስቴ ናት ሃይ ሃይ ልታጀበው ፌ ሃይ ሃይ አሞራዋ ይጥራኝ ሃይ ሃይ ለምን የትምልውደ ሃይ ሃይ የአገር ያፈሬ ብላኝ ሃይ እስቲ ነፍስ አውቄ ሃይ ራሴ ልጠይቅ ሃይ ቀሪ ሀብቴ አገሬ ሃይ ከሕይወቴ የሚለኝ የክብሬ መመኪያ ይሰጠዋል ክብር ለሳር ለቅጠሉ እንኳን ለሰው ቀርቶ ለሰራው በአምሳሉ ዘባለው ለምድር ዘባለው ከበላይ ክፉን ቀን አሻግሮ መልካሙን የሚያሳይ ቢመሻሽ ሌሊቱ ይረታል በሻማ ቢያይል እንኳን ብርዱ ያሞቄሎ ይሸማ ገና በልባለም ነገን በማለም ሁን ባለ ተስፋ ምንም ቢከፋ ኧረ አይዞን ወገኔ ህመሜ ቻል አድርገው ያልፋል ወድ ከአገር ይሰፋል መሽቶ አይቀርምና በላቀና ይነጋል አይዞሽ አገሬ እንደ ወፍ ዜማ ሌት በዝማሬ ይነጋል አይዞሽ አገሬ እንደ ወፍ ዜማ ሌት በዝማሬ
አድርገው ያልፋል ወድ ከሀገር ይሰፋል መሽቶ አይቀርምና በላቀና በላቀና ይነጋል አይዞሽ ሀገሬ እንደ ወፍ ዜማ ልትበዝማሬ 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 የምናደርገውን ንግግር በልብ እንድትቀበሉ እንደ ቦታ ሁላችሁ የሰማችሁ ነው። እንዴት አደራችሁ? ሰላም አደራችሁ? እኛ የመጣ ነው ከሰላም የጎዳና ተዳዳሪዎችና የህፃናት አድራጎት ማህበር ነው። አንደኛ የሰጡንን ሰዎች ማመስገን አለብን። እንዲህ አጋጣሚ ቀለል ያለች ፕሮግራም ትሆን እንጂ አላማችን ትልቅ ነው። ስለዚህ እናንተን እኛ ከምግብ ማብላት ትዝብት እኛ ከምግብ ማብላት ያለፈ ትልቅ ፕሮግራም እና ቅድና ያለን እግዚአብሔር ፈቃድ ይህን ልብስ የሰጡ እንደዚህ ቁርሱ የምንጠቀመውን ማዕድ የሰጡ ወገኖቻችን እግዚአብሔር ያክብርልን። እናንተም በተደጋጋሚ እየጠየቅናቸው እርግጠኛ ያልሆንባቸው አንዳንድ ጉዳዮች አሉ። አንደኛ የጎዳና ህይወት ከብዙ ዓመት በላይ ኖራችኋል። ለማንም አይጠቅም። ይህ አማራጭ ያጣ ሰው የሚኖርበት ህይወት እንጂ እናንተ የመስራት የማደግ የመቀየር ሞራል ያለው ሰው ጎዳና መተላለፊያ መንገድ እንጂ መኖሪያ ሊሆን አይገባም። ወደ ቤተሰብ ለመሄድ ፈቃደኛ ናችሁ? ሁላችሁ እርግጠኛ ናችሁ? አሁን ከዚህ በፊት ተወሰኑ ልጆች ወደ ቤተሰብ ይቀላቀልናቸዋሉ። ቤተሰብ ጋር የሚፈልጉት ነገር ለምሳሌ አሁን ተመስገን የሚባል ወደ 40 ያበለሰ ይቀላቀል ነው እንላለን። ፍየል ይገዛልኝ አለ። ፍየል ተገዛለት። አሁን እግዚአብሔር ይመስገን በሰላም እየኖረ ነው። እናንተ የምትጠይቁትን ነገር አስቡበት። ለሁላችሁም ስልኬን እሰጣለሁ። በከተማም ስታገኙ ጠይቁኝ። እኛ ከህዝቡ ገንዘብ የምንሰበስበው ለማንም ማለት ነው። ቪዲዮ የሚቀረጸው እናንተም ፎቶ ሲነሳ ምናምን እናንተ የምንጠቀም ሌላ ነገር የምናገኘው ነገር የለም። ፈጣሪ በሚያውቅ ግን ይህንን አሳይተን ነገ እንለምናለን። ለማን? ለእናንተ ትራንስፖርት፣ ለማን? ለእናንተ ቀለብ፣ ለእናንተ አልባሳት። ስለዚህ እኛ ለእናንተ ስንደክም እናንተ ደግሞ ለመረዳት የተዘጋጀ ባህሪ ሊኖራችሁ ይገባል። ማንም ሰው ተረጅ መሆን መቻል የለበትም። ሁላችሁም ምቹ ጊዜ፣ ምቹ የስራ ዕድል፣ ምቹ የስራ አጋጣሚ ብታገኙ ሰርታችሁ ማደግ መቀየር የምትችሉ ሰዎች ናቸው። ስለዚህ ራሳችሁን ለመስራት ለመቀየር አሳምኑት። ለምሳሌ አሁን ሁለታችሁ ዶርም ደባል ተከራይታችሁ የቀን ስራ ስትሰሩ እንደ ማስቲካ እያዞሩ መሸጥ በቢስትሮ ኮኮ የሚጠልዙዎች እናውቃለን። ጎዳናን መጠጊያ አታድርጉት። በቃ ለእናንተ ናቁት። እንደ ቆሻሻ ዕቃ ጥላችሁት ወጥታችሁ ሰው የሚኖረውን ሰውነትን ትኖረውን የምፈልገው ይህን ፕሮግራም ያዘጋጀልን እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። አባታችንም እግዚአብሔር ያክብርልን። ከኛ ጋር እየደከሙ ይህን ጉዳይ ትንሽ ደረጃ ለማድረስ በጸሎት በእውቀት በጉልበት እየለፉ ያሉ አባታችን ናቸው። አባታችንም እግዚአብሔር ያክብርልን። የአገልግሎት ዘመናቸውን ይባርክልን። እናንተም ተለውጣችሁ የምንላችሁን ነገር በአግባቡ አድርጋችሁ ተቀይራችሁ መኩሪያዎች ለመሆን ያውቃችሁ። እግዚአብሔር ያክብርልን። የምታይቁት ጥያቄ ካለ እስኪ እንጫወት። የክብሬ